ከፍተኛ የበረዶ ግግርና የተለያዩ አደጋዎችን እያስከተለ የሚገኝበት ሁኔታዎች ያየን ነበረ። አሁን ይሄንን ለእናንተ ምን አይነት አደጋዎች እንዳስከተለ የምናሳይ ይሆናል። ቅዳሜና እሁድ በተለያዩ የአሜሪካ ግዛቶች ከፍተኛ ጉዳት ያደረሰው እና ፈርም ተብሎ የተሰየመው የክረምት ወጀብ ዊንተር ስቶርም ከ100 ቢሊዮን ዶላር በላይ የሚገመት ኢኮኖሚያዊ ኪሳራ ሊያስከትል እንደሚችል ባለሙያዎች አስጠነቀቁ። የአየር ንብረት ትንበያ ተቋሙ አኩይዘር ባወጣው መረጃ ይህ ወጀብ በሎስ አንጀለስ ካጋጠመው የዱር እሳት በኋላ ከፍተኛ ወጪ የሚጠይቅ የተፈጥሮ አደጋ ሊሆን እንደሚችል ጠቁሟል። እና የተቋሙ ባለሙያዎች አጠቃላይ ኢኮኖሚያዊ ኪሳራው ከ105 እስከ 115 ቢሊዮን ዶላር ሊደርስ እንደሚችል ይተነበያል። አኩይዘር ዋና ሚኒስትሮሎጂስት ጆናታን ፖርተር እንዳሉት ይህ የክረምት ወጀብ ሁሉንም ነገር የሚያዘጋ እና 200 ሚሊዮን የአሜሪካውያንን የሚነካ በ10 ሺዎች የሚቆጠሩ በረራዎችን እንዲሁም እንዲሰርዙ ምክንያት ሆኗል። ትምህርት ቤቶች፣ የንግድ ተቋማት እንዲዘጉም እንዲሁም የአቅርቦት ሰንሰለት መስተጓጎሉ ከፍተኛ ወጪ ያስከትላል ተብሏል። የጉዳት ስፋት ለሕይወት አስጊና ታሪካዊ ተብሎ በተገለጸው በዚህ ወጀብ ምክንያት ነው። ባለፈው እሁድ ብቻ ከ10 ሺህ በላይ በረራዎች ተሰርዘዋል። የመርከብና የካርጎ እንቅስቃሴዎች ተስተጓጉሏል። በመቶ ሺዎች የሚቆጠሩ ዜጎች የመብራት አገልግሎት ተቋርጦባቸዋል። በበረዶው መቀነስ ሲጀምር የሚከተለው ከባድ ቅዝቃዜ መንገዶችን በመዝጋትና የአደጋ ጊዜ ምላሽ እንዳይሰጥ በማድረግ ሁኔታውን ይበልጥ አደገኛ ሊያደርገው እንደሚችል ተሰግቷል። የብሔራዊ የጋራ ኢንሹራንስ ኩባንያዎች ማህበር ፕሬዝዳንት ኒል ኦልድሬጅ የኒው ስዊክ እንደገለጹት በተለይ የደቡባዊ የአሜሪካ ክፍሎች ለከፍተኛ የገንዘብ ኪሳራ ይጋለጣሉ። ምክንያቱም በእነዚህ አካባቢዎች ያሉ ቤቶች እና መሰረተ ልማቶች ለረጅም ጊዜ የሚቆይ ቅዝቃዜን ለመቋቋም የተገነቡ ባለመሆናቸው የውሃ ቱቦዎች መፈንዳት እና የጣሪያ መውደቅ አደጋዎች የሚመሳሰሉ ሊበራከቱ ይችላሉ። ኦልድሬጅ አክለውም በአሁኑ አደጋ 2021 በቴክሳስ አጋጥሞ 17.9 ቢሊዮን ዶላር ካስወጣው ፍሪዝ የተሰኘው አደጋ የበለጠ የኢንሹራንስ ወጪ ሊያስከትል እንደሚችል ግምታቸውን አስቀምጠዋል።